በር ተንኳኳ። ማን እንደሆነ ብታውቁ ደግሞ ይገርማችኋል። ሄሎ ኢንስፔክተር ከለ የሆነች አርቲስት ናት። ማን ነው ስል መልስ የለም። አይ ማናቴ ምንም አይሰራልሽም በሩን ክፈች። እንደምን አላችሁ ውድ ቤተሰቦቼ። እንግዲህ ታሪኮችን መናገር እንደቀጠለ ነው። አንተን ያስተምራሉ በየማስባቸውን አስተሳሰቤን የቀየሩትን ጠንካራ ያደረጉኝና ባጋራችሁ ለእናንተ ትምህርት ይሆናሉ በየማስባቸውን ታሪኮች ከባለፉት ጊዜያት ጀምሮ እየነገርኳችሁ ነው ያለው። ዛሬ ደግሞ የመረጥኩላችሁ ታሪክ የእግዚአብሔር ቸርነት የተጨመረበት አጋጣሚ ነውና ምንድነው የሆነው? የሆነ ጊዜ ነው ለስራ ፊልድ ወጣሁኝ። ሄድኩኝ ያው ብቻዬን ነው ሄድኩት። እኔ ብቻ ስለነበርኩኝ ለስራው መሄድ የነበረብኝ ደረስኩኝ። ቦታው እንደደረስኩኝ እንግዲህ ማረፊያ ማዘጋጀት ስለነበረብኝ ሆቴል መፈለግ ጀመርኩኝ። ያው ስፈልግ እንግዲህ በአካባቢው ስታንዳርድ የተሻለ ብዬ ያሰብኩትን ማረጥኩኝና ያስኩኝ ማለት ነው። እቃዬን አስቀመጥኩኝና ምግብ ለመብላት ወጣሁኝ። ወጥቼ ምግብ በልቼ በጊዜ ተመለስኩኝ። ያው መምሸት ስለሌለበት ፊልድ ላይ እንግዲህ ብዙ ጊዜ ብቻችሁን ስትሆኑ ሴት ስትሆኑ እንግዲህ መጠንቀቅ አለባችሁ አይደለ? እንደውም እኔ እራት ብዙ ጊዜ አልበላም። የሆነ ነገር ነው የሚይዘው። ምክንያቱም እራት ላይ አንደኛ ቀለል ብሏችሁም ታድራላችሁ፣ ሁለተኛ ወጪውን ተቆጠባላችሁ፣ ሶስተኛ ሪስክም ተቆጠባላችሁ። ወጣችሁ ሲመሽ በተለይ ብቻችሁን ከሆናችሁ መውጣት የለባችሁም። እዛው ካለ እዛው አዛችሁ መመገብ፣ ሆቴል ከሆነ እንደገና ምግብ ከሌለ ግን ወይ በጊዜ በልታችሁ መግባት ነው ያለባችሁ፣ ኦር ደግሞ የሆነ ነገር ይዛችሁ ስናክ ነገር ይዛችሁ ዝም ብላችሁ ማታ ላይ የምትበሉት ነገር እዛው በጊዜ ወደ ክፍላችሁ መግባት ነው ያለባችሁ ብቻችሁን ከሆነ። የዛን ዕለትም በጊዜ ነው የተመለስኩት። ስራውንም ሰራው ማናገራችሁ ሰዎች ነበሩ። አናግሬ ምሳዬን በልቼ ቶሎ በጊዜ ነው ስራዬን የዛን ዕለት አልጀምርም ነበር። ኔክስት ዴይ ስለነበር ዋና ስራውንም ጀምረው ምን ያስቆየኝም ነገር አልነበረም። ተመለስኩኝ ወደ ክፍሌ ማለት ነው። ተመልሼ ገብቼ እንግዲህ የምሰራውን ነገር እየሰራው ምን እያልኩኝ ቁጭ ብዬ ሰዓቱ መሸ። የተወሰነ 2 ሰዓት ወይ 1 ሰዓት ምናምን እንደዛ አካባቢ ሲሆን በሬ ተንኳኳ። ከዛ በሬ ሲንኳኳ ማን ነው አልኩ። ከዛ መልስ የለም። አሁንም ይንኳኳል። አሁንም ማን ነው ስል መልስ የለም። ይንኳኳል። እኔ ማንነቱን ሳላቅ መክፈት ስለሌለብኝ ማን ነው ስል መልስ የለም አሁንም። ስለዚህ በቃ ዝም አልኩ እኔም። ከዛ ማንኳኳቱ ቀጠለ። እኔም ዝም አልኩኝ። ውስጥ ቁጭ ብዬ ዝም አልኩኝ። ከዛ በኋላ ክፈች የሚል ድምጽ ሰማሁኝ። ማን አልኩት። አይ ማናቴ ምንም አይሰራልሽም በሩን ክፈች አለ። ማናትን ሳላቅ ለምንድን ነው በሩን ከፍተው? አይ መክፈት አለብሽ አለኝ። ከዛ በኋላ በጣም መጮህ ተጀመረ ማለት ማንኳኳት፣ በሩን በጣም በኃይል መምታት ምናምን ተጀመረ ማለት ነው። የዛኔ በጣም ፈራሁኝ፣ በጣም ደነገጥኩኝ። ምክንያቱም ጉልበት መጠቀም ከጀመረ እና በሩን ቢሰብረው ሌላ አደጋ ላይ ሊመጣ እንደሚችል በቃ በጣም ተሰማኝና በጣም መጨነቅ ጀመርኩኝ። ከዛ በጣም በሩ በጣም ይንኳኳል፣ ክፈች ይለኛል። ነው አልከፍትም። ከዛ በኋላ መጮህ ጀመረ። ዛሬ በትከፍቺ ነው የሚሻልሽ፣ እኔን አርገኝ፣ ይሄን በር ክፈቺ ምናምን እየተባለ በኃይል በቃ ምን ልበላችሁ በጣም መመታት ጀመረ። ከዛ በኋላ እኔ በቃ በጣም ነው የደነገጥኩት፣ በጣም ነው የፈራሁት፣ በጣም ነው የምንቀጠቀጠው። አልጋዬ ላይ ቁጭ ብዬ ጫፍ ላይ መጸለይ ነው የጀመርኩት በቃ ያ በር እንዳይከፈት። ከዛ በኃይል እየመታ ያለ እኔም ምንም መልስ አልሰጥም። ከዛ ጭራሽ ምን ቢሆን ጥሩ ነው ሌላ ሰው ተጨመረ። ታምናላችሁ? ሌላ ደግሞ አንድ ሰው ተጨመረ፣ 2 ሆኑ ማለት ነው። ከዛ በኋላ መውገር ጀመሩ። ከዛ ግራ ገባኝ ማለት እዛ አካባቢ ሌላ ሰው የለም ወይስ ሌሎቹ ክፍሎች አልተያዙም? ሰው የለም ምናምን ግራ ገባኝ። እና ወቅቱም ደግሞ ብዙ ሰዎች ትራቨል የሚያደርጉበት ወቅት አልነበረም እና ብዙ ሰው አልነበረም። አይ ቲንክ እንግዲህ ወይ ሰው ላይኖር ይችላል፣ እሱን አላጠራሁም። እንግዲህ ቀን ሳየው ሴፍ ነበር የመሰለኝ ቦታው። ዝም ብላችሁ አይታችሁ ነው የምትገምቱት አይደል? ሲመሽ ነው የምታውቁት። ቀን ላይ ሳየው ሴፍ ነበር የመሰለኝ። እንግዲህ ወይ ሰዎችም የሉም ማለት ነው እና ወይ ከጎን ወይ ዛኛው ክፍል ያለ ሰው ይሰማል ወይ ይመጣልኛል የሚል ተስፋ ነበረኝ። ማንም ሰው አልመጣም። ጭራሽ የሱ ጓደኛ ነው የተጨመረው። 2 ነው የሆኑት። ለ2 አብረው በሩን መውገርና በቃ ማስፈራራት ጀመሩ። በጣም ከፍተኛ የሆነ ዛቻ ማስፈራሪያ ድምጽ ማሰማት ጀመሩ። እኔም እግዚአብሔርን መለመን ጀመርኩኝ። ከዛ በኋላ በጣም ያንኳኩታል፣ በጣም ይወግራሉ። እኔም በቃ ማልቀስ ጀመርኩኝ። ከዛ ልክ እንትን እያሉ ምንድነው ማድረግ ያለብኝ ብዬ ሳስብ
ልቺ ደረሰኛለች አይደለ? ገንዘብ ስትከፍሉ የምትሰጣችሁ ይሄ ቫት የቫት ደረሰኛ እሷ ላይ ከላይ ስልክ ቁጥር አላት አይደለ? እሱን አወጣሁኝና በዛ ስልክ ቁጥር መደወል ጀመርኩ። ምክንያቱም ቢያንስ የዛ ቁጥር ባለቤት የዚህ ቤቱ ባለቤት ሊሆን ይችላል። ስለዚህ ያንን ቁጥር ደውዬ ባለቤቱ ሊሆን ስለሚችል ያለውን ነገር መናገር አለብኝ ብዬ ቁጥሩን ሞከርኩኝ። ስደውል አይሰራም። በጣም ነው በቃ ተስፋ የቆረጥኩት ማለት ነው። ተስፋ አድርጌ የነበረው አስቤ መፍትሄ ምንድን ነው ብዬ ማለት ነው። ከዛ እሱም ቁጥር አይሰራም። ስለዚህ ምንድነው ማድረግ ያለብኝ? አሁን መፍትሄ ነው አይምሮዬ ማሰብ ያለበት። በቃ ሰዎቹ የሚፋቱ አይነት አይደሉም። በጣም እንትን እያደረጉ ነው። ከዛ ግን ማን እንደሆነ ብታውቁ ደግሞ ይገርማችኋል። ማን ነው የሚያንኳኳው ብትሉ በጣም ነው የሚገርማችሁ። ማን ነው? ራሱ ሪሴፕሽን ነው። ስገባ የመዘገበኝ ምናምን ማለት ነው። በስነ ስርዓት መታወቂያዬን አስይዤ ተመዝግቤ ከፍዬ ነው የገባሁት። ያን ያደረገው ልጅ ነው እንግዲህ ሪሴፕሽን ሰራተኛ ተብዬው ነው ይሄን የሚያደርገው ከጓደኛው ጋር። ከዛ መጨረሻ ላይ አልከፍትም ስል እኔ ነኝ እንደዚህ እኮ ምናምን ነገር አለ። ከዛ በኋላ እግዚአብሔር ሲያተርፈኝ ነው። መጀመሪያውኑ በሰላም አንኳኩቶ ግን ለምሳሌ ማን ነው ስለ እኔ ከሪሴፕሽን ነው እንደዚህ የሚያስፈልግሽ ነገር አለ ወይስ ምናምን ብሎ ቢለኝ እኔ ደግሞ ያው በቃ ሪሴፕሽን ነው ብዬ አምኜው ወይ ቃለ ማቀበል ወይ ደግሞ ለሆነ ብቻ አሉ አይደል ያንኳኩ ጽዳቶች ወይ ደግሞ ሪሴፕሽን ምናምን ያናግሯቸው የለ እነዛ ከሆነ ልከፍትለት ይችላል ነበር። መጀመሪያውኑ በዛ ላይ አታልለኝ ይችላል ማለት በቃ ወይ የሆነ ነገር ሊያስቀምጡ ምናምን የሚመጡ የለ ሰራተኞች ሊመስለኝ ይችል ነበር። ግን እግዚአብሔር በቃ ዳኝ ሲለኝ መጀመሪያ ማንነቱን ማነገረው በኃይል ማንኳኳት ስለጀመረ እንግዲህ ያስበው ነገር ሌላ እንደሆነ አላማው ሌላ እንደሆነ ስለገባኝ መክፈት አልፈልግም። በጣም ነው የተደናገጥኩት። ነገሮች እየተባባሱ ሄዱ። በዛ ከቀጠለ በሩንም ሊገነጥሉት ይችላሉ። እንግዲህ አላቅም ቀጥሎ ምን እንደሚፈጠር ማወቅ ስለማልችል መጸለይ ብቻ ነበር ያለኝ አማራጭ። ፈጣሪ መለመን ሀሳባቸውን እንዲቀይሩ ማለት ነው። ምክንያቱም በጉልበት ላስሸንፋቸው እንደማልችል ምን ጥያቄ የለውም። ስለዚህ እግዚአብሔር ነው እዚህ ላይ በቃ መፍትሄ ሊሰጠኝ የሚገባው ብዬ ወደ እግዚአብሔር መለመን ጀመርኩ። ከዛ በኋላ ነገሩ ቀጠለ። በሩን ሊሰብሩት ደረሱ። ያንንም ስልክ በተደጋጋሚ ሞከርኩኝ፣ አይሰራም ስልኩ። ስለዚህ ማድረግ ያለብኝ ነገር ምን እንደሆነ ማሰላሰል ጀመርኩኝና አንዴ በቲቪ ኢንተርቪው ላይ ትዝ ይለኛል። ድሮ ነው በልጅነቴ ነው የሰማሁት። የሆነች አርቲስት ናትና ስትናገር ምንድነው ያለችው? የሆነ ሰዎች ጥቃት ሊያደርሱባት ሌቦች ምናምን መሰሉኝና ጥቃት ሊያደርሱባት ሲሉ መንገድ ላይ ከኋላዋ ሲከታተሏት ያኔ ስልክ አልነበረም። የድሮ ስቶሪ ነው የምታወራውና የሆነ ነገር እንደዚህ አርጋ የፖሊሶች አሉ አይደል? ፖሊሶች የሚይዟት አለች አይደል? ይሄ የሚነጋገሩባት መገናኛቸው ሬዲዮ ነገር እሷን አስመስላ ራሷን እንደ ፖሊስ አስመስላ ሄሎስ እንትና ምናምን እያለች እያናገረች ፖሊስ እንደሆነች አስመስላ እያወራች ከዛ በኋላ ደንግጠው ሰዎቹ እንዳመለጠች ስታወራ ሰምቼ ነበርና እሱ ነገር ትዝ አለኝ። ከድንገት በቀዳዳ ምናምን እያዩ ሊሆን ይችላል ብዬ ስልኬን አወጣሁኝና ሄሎ ኢንስፔክተር ከሌ እንዴት ነህ? ደህና ነው? እኔ ውሸቴ ነው፣ ማንንም እያናገርኩ አይደለም። ያው ለዘዴ የፈጠርኩት ነገር ነው። ከዛ ኢንስፔክተር ከሌ ሰላም ነው እንዴት ነህ? እንደዚህ እኔ እኮ እናንተ ከተማ መጥቼ ደህና ነው እናንተ ከተማ መጥቼ እኮ ነበር። አሁን ነው ማስታወስህ የሆነ ችግር ተፈጥሮ በእናትህ እንደዚህ ይኸውልህ ያረፍኩበት ክፍል እንግዲህ ምን እንደሆኑ አላውቅም፣ ሌቦች ይሁኑ ምን ዘራፊዎች ሆኖ አላውቅም። በሬ በጣም እየተንኳኳ ነው፣ አይሰማህም? በቃ አሁን ድረስልኝ፣ ወይ አንተና ወይ ሌላ ፖሊስ ኃይል ላክልኝ፣ በጣም አደጋ ውስጥ ነኝ ምናምን ብዬ ጮክ ብዬ ተናገርኩ። ከዛ በኋላ እግዚአብሔር ነው እንግዲህ ይህን መፍትሄ አይምሮ ውስጥ ያመጣው። ከበልክ ያንን ተናግሬ እንደጨረስኩኝ ከአንዳንድ ደንግጠው ማለት ነው ከዛ ግድም ጠፋ። ከአንዳንድ ማለት ነው። እኔ ሆን ብዬ ነው ያንን ነገር የተናገርኩት። ከዛ በኋላ ደንግጠው እውነት የሚመስሏቸው ከዛ ግድም ብር ብለው ጠፉ። ከዛ በኋላ ሌሊቱን ሙሉ አልተኛሁም። በቁጭ ብዬ አደርኩኝ። ነጋ እንደምንም መቼም ያው ስትጨነቁ ጊዜው አይሄድም አይደል? አልነጋልኝ ያለ ነው የምላችሁ። በቃ እንዴት ይንጋ ሌሊት እንዴት ይንጋልኝ ነግቶልኝ በቃ እግዚአብሔርን እስከማመሰግነው ያው በቃ እየጸለይኩኝ እየተጨነቅ እንዲሁ ቁጭ ብዬ እንደማይነጋ የለም ነጋ። ልክ ሲነጋ እቃዬን ሰበሰብኩኝና ወረድኩኝ። ስወርድ ማንም ሰው የለም፣ ሪሴፕሽን ቦታ ማንም የለም። ግቢ ውስጥ ዞርኩኝ፣ ማንም የለም። በጣም ነው የሚገርማችሁ በእውነት ምንም ነገር ነው የሌለው ሰው ማለት ነው። ከዛ እኔ ግራ ገባኝ። ማለት ትናንትና ስመጣ ሰላማዊ ቦታ ምናምን ነበር ይመስለኝ፣ ግን
ማለት ስለማላቀው አካባቢውንም ቦታውንም ስለማላቀው በኔ ስታንዳርድ ቤቱ በደንብ የተሰራ ቆንጆ አዲስ ምናምን ነው። በቃ ብቻ ጥሩ ነው። እንደዛ አይነት ቦታ አይመስላችሁ? ቢያንስ ማታ የተፈጠረውን ነገር መጠየቅ አለብኝ። ምንድነው የነበረው ሁኔታ? ከዛ በኋላ ምንም ሰው ላገኝ አልቻልኩኝም። ከዛ መታወቂያዬን ማውጣት ነበረብኝና እንደዚህ ዴስክ ምናምን አለ ራሴ እንደዚህ መሳቢያውን ስቤ እንትን ስል ቁጭ ብሏል። በአጋጣሚ መታወቂያዬ ማለት ቀለም ያዝኩኝና ቀኝ ይዤ ወጣኝ። ከዛ ግቢ የሌላ ሰው መታወቂያ የለም የኔ ብቻ። ከዛ በኋላ ይዤ ላጥ ብዬ ወጣሁኝ። ወዲያውኑ ኢሜይል አደረኩኝ ለመስሪያ ቤቴ ለቢሮዬ ኢሜይል አደረኩኝ እና አደጋ ውስጥ እንዳለውኝ ያው አሳወኩኝ ለላከኝ ቢሮ። ምክንያቱም ኢሞሽናሊ ተጎድቻለሁ። ያንን ስራ በቃ ልሰራው አልችልም። ከዛ በኋላ በዛ ሜንታሊቲ እና በዛ ኢሞሽን ሆኜ አመመኝ። ምንም ጤነኛ ልሆንም አልቻልኩም። ኔክስት ዴይ እንቅልፍም አልተኛሁም። በጣም ደንግጫለሁ። በጣም ስጨነቅ ነው ያደርኩት። በጣም አይምሮዬ ላይ ትልቅ ጫና ነበር ያሳደረውና በዛ ሁኔታ ውስጥ ስራ መስራት እንደማልችል ይታወቃል። ኢሚዲየትሊ እንድመለስ ተወሰነ። ወዲያው ተመለስኩኝ ማለት ነው። ቀላል አይደለም ማለት እንደዚህ አልፎ እንዲህ ብላችሁ ስታወሩት ቀላል ይመስላል እንጂ በሁኔታው ውስጥ የታሳልፉት ነገር ቀላል አይደለም። የሚደርስባችሁ የስሜት መጎዳት፣ ጭንቀቱ ምናምንና በተለይ እንደኔ አሁን እኔ ፊልድ ላይ ለረጅም ጊዜ ሰርቻለሁ። ስራዬ ፊልድ ነበረና በዚህ ሁኔታ የምታልፉ አሁን ላይ ከከተማ እየወጣችሁ በስራ አጋጣሚ የምትሄዱ ሴቶች፣ ብቻችሁን ስራ የምትሰሩ ሴቶች ወይም ደግሞ ከከተማ ባትወጡም ከተማ ውስጥም ቢሆን ያው በስራ አጋጣሚ አደጋ ራሳችሁ ላይ ሊፈጥር የሚችል ሁኔታ ውስጥ ያላችሁ ሴቶች እኔ የምመክራችሁ በተቻላችሁ መጠን ቅድሚያ ለራሳችሁ ደህንነት ኮንሸስ ሁኑ። እዚሁ ከተማ ውስጥም ለምሳሌ ቤት ለቤት እየዞራችሁ ስራ ልትሰሩ ትችሉ ይሆናል። መጀመሪያ ደህንነታችሁ ላይ ነው ፎከስ ማድረግ ያለባችሁ። ከዛ ስራ ቀጥሎ ነው የሚመጣው። ሪስካችሁ ሚኒማይዝ አድርጉ በተቻለ መጠን። እናንተን አደጋ ውስጥ የማይከት ሁኔታን ሁሌም ቢሆን ምረጡ። የዛሬው ታሪክ ይሄ ነበረ። እንደዚህ አይነት ገጠመኝ ያላችሁ ስቶሪ ያላችሁ ያስተምራል ታሪኬን ብናገረው ወይ ደግሞ ቢቀርብ ያስገርማል ብላችሁ የምታስቡት ታሪክ ካላችሁ በዚህ የቴሌግራም አድራሻ ጻፉልን። ወይም ደግሞ በአካል መታችሁ ከኛ ጋር ማውራት የምትፈልጉ ካላችሁ ክፍት ነው መድረኩ። መታችሁ ታሪካችሁን ሼር ልታደርጉን ትችላላችሁ። ለዛሬ እዚህ ላይ ላብቃ። ሰላም ቆዩ።